መቅደሱን በመቅደሱ አኖረ። ለእግዚአብሔር ምን የሚሳነው ነገር አለ? እነሆ ካረጀች ካፈጀች አትወድም ተብላ ከታመነ በኋላ አድጋ ሰላም ላንቺ ይሁን ስትላት በማኅፀኗ የነበረው ጽንስ ደግሞ ለማረጋገጥ ዘንበለ ለአምላኩ ሰጥና ካህና ተወልዳ ከቀን በእነሱ ጋር 3 ዓመት እንደተቀመጠች ገና ለአጯን ሳይጠግባት ግዳ ድንጉልዱ እያለች ወደ ጊዜያዊ መቅደስ አስገብቶ 12 ዓመት ያቆየበትን ታሪክ ነው ዛሬ የምናከብረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህራችን ሊቀ ኅሩያን ጸጋዬ አበበ የቀድሞው የመተከል ሀገረ ስብከት ሥራ አስኪያጅ እንዲሁም የጓንጓ ወረዳ ቤተ ክህነት ዋና ሥራ አስኪያጅ ተስፋዬ አረጋ፣ ሊቀ ትጉሃን ተስፋዬ አረጋ፣ እንደዚሁም የዚህ ታላቅ ደብር አስተዳዳሪ መልአከ ገነት ሞላ፣ ሊቃውንተ ቤተ ክርስቲያን እንደ መላእክት ስታመሰግኑ ሌቱን ቀኑንም አድራችሁ የዋላችሁ እንደየማዕረጋችሁ በኃያሉና በገናናው በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን ወዶና ፈቅዶ በቸርነቱ ልናመሰግነው ልናከብረው በዚህ ስራ አሰባሰበን። ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ስሙ የተመሰገነ ይሁን። መቅደሱን በመቅደሱ አኖረ። ዛሬ የትምህርታችን አጠር ያለ መሪ ሀሳብ መቅደሱን በመቅደሱ አኖረ። መቅደስ አንቲ ዘረሰኪ ታይካሁ ኢየሱስ ክርስቶስ መስጋኪ ስጋሁ መቅደስ ዘኪርልዋ ኪሩቤል ለስራን በስለ እግዚአብሔር እንዲል የቤተክርስቲያናችን መጻሕፍት። ይህንን ሀሳብ እመለስበታለሁ። በቅድሚያ የዕለቱን ወንጌል አጠር አድርገን እናነብና በግዕዙ ለሊቃውንቱ በአማርኛው ለሚመናኑ አሰምተን አጠር ወዳለ ትምህርታችን እናልፋለን። እንግዲህ ወንጌላችን ረጅም ነው። ከዚያ 2 ክፍል አለው። አንደኛው እመቤታችን ቅድስት ድንግል ማርያም የእሷን ክፍል የሚናገረው፣ ሁለተኛው ደግሞ ራሷ ቅድስት ድንግል ማርያም አምላኳን ያመሰገነችበት 2 ክፍል አለው። የመጀመሪያውን ክፍል በግዕዝና በአማርኛው አንብቤ እዚያ እንሸጋገራለን። ወተንሣት ማርያም ፍጡነ በውእቱ መዋዕል ወሆረት ገወላዕለ ከርቤ ወበጽሐት ሀገረ ዳዊት ዘይሁዳ ወበጽሐት ቤተ ዘካርያስ ወቆቋት ቤተ ዘካርያስ ወአማሐታ ለኤልሳቤጥ ወሰበሰባት ኤልሳቤጥ ቃላ ለማርያም አንፈራጸ እጓል በውስተ ከርሳ በፍስሐ ወበሐሴት ወመልአ መንፈስ ቅዱስ ኃይለ ኤልሳቤጥ ወትቤ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ መኑ አነ እሙ ለእግዚእየ ከመ ትምጽእ ኀቤየ ወሶበ ሰማዕኩ ድምፀ እምኀኪ ዘታመኒ አንፈራጸ እጓል በውስተ ከርሴ በፍስሐ ወበሐሴት ወብፅዕት አንቲ እንተ ተአምኒ ከመ ይከውን ዛተ ነገርኪ በኀበ እግዚአብሔር ወትቤ ማርያም ታብዮ ነፍሴ ለእግዚአብሔር። ከዚህ በኋላ ያለው እመቤታችን ቅድስት ድንግል ማርያም ያመሰገነችው ነው። እንግዲህ ከዚህ ወንጌል ላይ የምንረዳቸው ዋና ዋና ነገሮች ቢኖሩም ጥቅል ሀሳቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ የቅድስት ድንግል ማርያምን የጻፉ ሐዋርያት ከጻፉት ሉቃስ የጻፈልን ነው ያነበብነው። በሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ የሚገኝ ቃል ነው። በዚህ ቃል ላይ ለዚህ ቃል መጻፍ ምክንያት የሆነው አስቀድሞ ወበሳድስ ወር ተፈነወ ገብርኤል ማትማረ እግዚአብሔር፣ እነሆ መልአኩ ገብርኤል ናዝሬት ገሊላ ወደምትባል ወደ አንዲት ድንግል ተላከ ተብሎ ገብርኤል ተልኮ መጥቶ ለእመቤታችን ቅድስት ድንግል ማርያም ወንድ ልጅ ትወልጃለሽ ብሎ
አማናዊት መቅደስ እንደምትሆን ሲነግራት እመቤታችን ቅድስት ድንግል ማርያም ወንድ ሳላውቅ ይሄ እንደሚደረግልኛል አለች። ይገርማል እኮ። ከዚያ መልአኩ ገብርኤል ምን አለ መሰላችሁ? አልቦ ዘይሳነው ለእግዚአብሔር እስመ አልቦ ዘይሳነው ለእግዚአብሔር ወናሁ ኤልሳቤጥን ተራጅ ማለጅት ጸንሰት ወረከበት ወንደ በልቃት ያው በርዛትያ ለእግዚአብሔር ምን የሚሳነው ነገር አለ? እነሆ ካረጀች ካፈጀች አትወልድም ተብላ ከታመነ በኋላ የኤልሳቤጥ ዘመንሽ እኮ የኤልሳቤጥ ዘመንሽ እነሆ ጸንሳ 6 ወር ሆኗታል ብሎ ለእመቤታችን ለቅድስት ድንግል ማርያም ነግሯት ስለነበረ ያን የምታረጋግጥ ነው የሁለት ቀን መንገድ ወደ ደጋማው ሀገር እመቤታችን ቅድስት ድንግል ማርያም ተነሳ ሄደች። ስትሄድ እመቤታችን ቅድስት ድንግል ማርያም ሄዳ የኤልሳቤጥን ሰላምታ ስታቀርብላት በኤልሳቤጥ ውስጥ የነበረው ማኅፀን በደስታና በሐሴት ዘለለ አለች። ልክ ቅድስት ድንግል ማርያም የጌታዬ እናት ያለቻትና ሰላም ላንቺ ይሁን ስትላት በማኅፀኗ የነበረው ጽንስ ደግሞ ለማረጋገጥ ዘለለ፣ ለአምላኩ ሰገደ። ለእመቤታችን ቅድስት ድንግል ማርያምን ክብር ገለጡ እናትና ልጁ። እዚህ ላይ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ መንፈስ ቅዱስ በኤልሳቤጥ ላይ ሞላልና መንፈስ ቅዱስ ሲመላባት እንዳለች መሰላችሁ? ወለተ አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ልብ አድርጉልኝ ወጣት ሰባክያን፣ የሚጠቅማችሁ ነገር እግረ መንገዱን ያዙ። አስቀድሞ ገብርኤል እመቤታችን ቅድስት ድንግል ማርያምን ከሴቶች ተለይተሽ የተባረክሽ ነሽ አላት እንጂ የማኅፀንሽ ፍሬ የተባረከ ነው አላላትም ነበር። ገና አልተጸነሰ ነበር። እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥን ሰላም ስትላት ግን ኤልሳቤጥ ምን ጨመረችበት? በመንፈስ ቅዱስ ብሩክት አንቲ እምአንስት፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ብላ የገብርኤልን ከተናገረች በኋላ ወቡሩክ ፍሬ ከርሥኪ፣ የማኅፀንሽ ፍሬ የተባረከ ነው አለችና አረጋገጠች። አዎ በመንፈስ ቅዱስ ነው። ኤልሳቤጥ በመንፈስ ቅዱስ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አረን ሕፃናት አንቺ አላችሁ ከሴቶች ተለይተሽ የተባረክሽ ነሽ፣ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው፣ የተባረከ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ማን ነኝ? ኤልሳቤጥ በመንፈስ ቅዱስ ተነስታ መንፈስ ቅዱስ ሲሞላባት ለእመቤታችን ያቀረበችውን ክብር ያቀረብኛ ሌላ ጨመርንበትም። ስለዚህ ወደ አማርኛው ስመጣ ኤልሳቤጥ ቅድስት ድንግል ማርያም ከነበረችበት ተነስታ ወደ ደጋማው ሀገር ሄደች። እንደራስዝመ ብዬ በአማርኛ ላይ ያልገጣሁት በዚያ አምጣ ለኤልሳቤጥ ሰላምታ ባቀረበችላት ጊዜ በማኅፀኗ የነበረው ጽንስ ዘለለ፣ በደስታ ዘለለ። ከዚያ በኋላ የጌታዬ እናት አንቺ ወደ ቤት መጭ ዘንድ ለመሆኑ የማን ነኝ አለችና የትሕትናና የምስጋና ክብር አቀረበች። እዚህ ላይ ነው እንግዲህ ቅድም ያሉትን መቅደሱን በመቅደሱ አኖረ። እዚህ ላይ ነው እመቤታችን ቅድስት ድንግል ማርያም ለሰማያዊ ንጉሥ ለሰማያዊ ሊቀ ካህናት መቅደስ አድርጎ ነው የሰራት። መቅደስ ዘይኬድንዋ ኪሩቤል ለስብሐት ምስለ እግዚአብሔር፣ በእግዚአብሔር ስም በእግዚአብሔር የተሳሉ ኪሩቤል የሚከድኑሽ መቅደስ ነሽ። አማናዊት መቅደስ፣ አማናዊቷ መቅደስ በጊዜያዊ በሚያልፈው መቅደስ ሰው በሰራው መቅደስ የገባችበት እንደዛ የምናከብር መቅደስ አማናዊት ክርስቶስ ከሰማየ ሰማያት ወርዶ እኛን ለማዳን በእሷ ያደረ የተገለጠ መቅደስ ናት እመቤታችን ቅድስት ድንግል ማርያም። እመቤታችን ቅድስት ድንግል ማርያም ከኢያቄምና ከሐና ተወልዳ ከቀን በእነሱ ጋር 3 ዓመት እንደተቀመጠች ገና ላጯን ሳይጠግባት ገና ድንጉል ድንጉል እያለች እሱ በጥበቡ በኪነ ጥበቡ ጠብቆ ሊያሳድጋት አማናዊቱን መቅደስ ከሚያቅርባት ድረስ ወደ ጊዜያዊ መቅደስ አስገብቶ 12 ዓመት ያቆየበትን ታሪክ ነው ዛሬ የምናከብረው። አማናዊት መቅደስ ከሰማየ ሰማያት ወርዶ ሥጋዋን ሲለብስ የሰው አእምሮ በማይረዳው እስኪ ሰማይና ምድር የፈጠረ ልዑለ ባሕርይ እግዚአብሔር ከሰማየ ሰማያት ወርዶ በአንዲት ብላቴና ማኅፀን ሲያድር ምን አይነት የሰው ሕሊና ነው ሊመዝነው ሊረዳው የሚችለው?
አባ ሕርያቆስ የተባለው ቅዱስ ማርያም ደራሲ ምን አለ መሰላችሁ? ወኔትታ ለቅድስት ድንግል በይተ ጥንሳተ መንግብ ለኩሉ እንዘንብል ወድንግል ሶማሌ ውስጥ ተከትል እሳተ መለኮት ገጹ እሳት ልብሶ እሳት ክዳኑ እሳት እፎኑ እያዋየች ነመ ወሰባችሁ መንጦ ላይ ዘለደ እሳት አይቴኑ ተደለው አይቴኑ ተንጠባ በውስተ ከርሥኪ እምገቦች በየማንኑ ወንጠይ በየምገቦች በጠጋብኑ እንዘንስት መራታ አንቲ መንበር ኪሩያው ዘያንጸበርቆ ዘያጉሎ ለእንደ እሳት አይቴኑ ተደለው አይቴኑ ተንጠባ አይቴኑ ተነቅሎ አይቴኑ ተደለው በውስተ ከርሥኪ እንዘንስት መራታ አንቲ ወሶረ የሚዘንተ እኔስ ምን ካለ በኋላ ለመሆኑ አለ እንዲያው አንቺ እስኪ ቅድስት ድንግል ማርያምን አለ እንደ ሶስተኛው ቢረዳ ፈልጉ ቅድስት ድንግል ማርያምን እስኪ ስለ ጥንሷ ነገር እንጠይቃት እንረዳት አለ አለና ጥያቄ አቀረበ። ድንግል ሆይ አለ ለመሆኑ ልብሱ እሳት ክዳኑ እሳት አካሉ ሁሉ እሳት የሆነ ሰማያዊ ምስጢር የተላበሰ ቃል በማኅፀንሽ ባደረ ጊዜ እምኑ ጋር ነው? እንዴት ሆነ? ለምን እንዴት አላቃጠለሽም? ኪሩቤል የሚጋርዱት መጋረጃ ያ የት ጋር ተጋረደ? በግራ ጎንሽ ነው ወይስ በቀኝ ጎንሽ ነው? በምኑ ጋር ነው አለ። ኪሩቤል የሚሸከሙት መንበሩስ ምኑ ጋር ተተከለ? አንቺ ትንሽ ብላቴና ነሽ፣ እንዴት ልረዳው እችላለሁ? አይ እኔስ በማስብ ጊዜ አለ መለሳል እናልሆን ሲለው ወሶበ ይዘኒ ዘንተ ይፈቅድ ዲናየ ይርግናይለ ወይጣ በስጉር ወይጣ በጠላተም ስጓለት ለፍቅሩኪ እንደኔ ታስበው አለ አይምሮ ሰማይ ሰማያት ይወጣና የልጅ መጋረጃ ግልጥ አድርጎ ሊረዳ ይወዳል፣ ግን አይሆንለትም። ይህን በምረዳ ጊዜ እኔ የወሶበ ይሄድ ዘንተ ይፈቅድ ዲናየ ንስሐን መጥቀረፈ ነፋሳት ወይ ብሉ ሳጣው ምዕራበ ሰሜነ ወደቡብ በነፋስ አውታር ተጭኖ ምስራቁን ምዕራቡን ሰሜኑን ደቡቡን ፍጥረታቱን ሁሉ ማየት ይፈልጋል፣ ግን አይሆንለትም። ወደ ነበረበት ይመለሳል አለ አባ ሕርያቆስ ባደርጎት ተሸግሮ እና ቅድስት ድንግል ማርያም አማናዊት መቅደስ ክርስቶስ ከሰማየ ሰማያት ወደኛል ለማዳን ያደረባት ቅድስት ድንግል ማርያም መቅደስ ናት። በአማናዊቷ መቅደስ በጊዜያዊ መቅደስ የገባችበት ቃል እናከብረው። ከዚህ ቀጥዬ አጭር መልዕክት አስተላልፌ ድንገት ጨርሳለሁ። ወገኖቼ ምዕመናን፣ ከሁሉም ነገር የሚበልጠው ፍቅር ነው። ዘእግዚአብሔር ፈኖ ቃለ እግዚአብሔር ይነግር። እግዚአብሔር የላከው ቃለ እግዚአብሔር ይናገራል። እኔ እግዚአብሔር ከላከኝ መናገር ያለብኝ ቃለ እግዚአብሔር ብቻ ነው። ከቃለ እግዚአብሔር ያለፈ ከኔ አይጠበቅም። እግዚአብሔር በብዙ መከራ አሳልፎ አስተምሮኝ ከውሻው ከዛ ጥራይ ለማግኘት ስንከራተት ከሚያሳድደን ውሻ ጀምሮ እስከ ከፍተኛው ትምህርት ቤት ቤተክርስቲያን ስታስተምረኝ የእግዚአብሔርን ቃል ልናገር ነው። የሀገረ ስብከቱ ሊቀ ጳጳስም ወደዚህ ቦታ ሲልኩኝ ሰላምን፣ ፍቅርን፣ አንድነትን ስለተብዬ ስለሆነ ሰላምና ፍቅር መስጠት ይገባል። እንደሚታወቀው የቤተሰባዊ ቢሆንም ትንሽ በመካከላችን አለመግባባት ነገሮች አሉ። እኛ መካከል ያሉ አለመግባባቶች የእኛ አለመግባባት አይደለም የሚያሳዝነኝ። ወእንቲአክሙ ይጸርፉ አሕዛብ ላይ በስመ እግዚአብሔር፣ በእናንተ ምክንያት አሕዛብ በእግዚአብሔር ስም ላይ ይዘባበታሉ እንደተባለው እኛ ባልተግባባን ቁጥር የቤተሰቡን ፍቅር ቤተሰባዊ አለመግባባት ወደ ውጭ ባወጣን ቁጥር የሌሎች መዘባበቻ እንሆናለን። ከዚህ እንውጣ። ትልቁ ነገር ነው ወገኖች። ምን መሰላችሁ? አሁን የእኛ አለመግባባት ዋናው ሶስት ነገሮች በቀላሉ አንደኛውና ዋነኛው አብዳን ሰባ ገላትያ መኑ አሕመመክሙ ከበይትመኑ በጽድቅ ኢየሱስ ክርስቶስ ዛቅረበ ገጽ ለበይታሁ። እናንተ የገላትያ ሰዎች አለ ሐዋርያው ጳውሎስ፣ እናንተ የገላትያ ሰዎች በተሰቀለው በፊታችሁ ላይ እንደተሰቀለው ነው ክርስቶስ ተስሎ ነበር። ያን እንዳታስተውሉ ማን ከለከላችሁ? እኔም እናንተም ወደ ክርስቶስ ማየት ስለተሳነ ነው። የመጀመሪያውና ዋናው አያችሁት ምዕመናን፣ እኔም እናንተም ወደ ክርስቶስ ማየት ሲሳነት እኔ እናንተን ኃጢአት እናንተ የኔን ኃጢአት ማየት ትጀምራላችሁ። እርስ በርሳችን ዱላ ማንሳት እንጀምራለን። ዓይናችንን ወደ ክርስቶስ ከመለስን ግን
ሁልጊዜ ቢታየን የራሳችን ኃጢአት ነው። በማንም ላይ ጣታችንን አንቀስርም። እያንዳንዳችን የተሸከመው ኃጢአታችን ከአቅማችን በላይ ነው። በእግዚአብሔር ቸርነት ነው ቁመን የምንሄደው። እኔ በማንም ላይ ጣቴን አልቀስርም። በነገራችን ላይ እንዲህ ብቀስር አራት እኮ ወደ ነው እያያችሁት ነው። ስለዚህ ዓይናችንን ወደ ክርስቶስ መለስ አድርገን አንድነታችን ፍቅራችንን እናውጭ። ሌላው ደግሞ ዋናው ነገር ትዕቢት ነው ወገኖች። እኛን እየለያየን ያለው ትዕቢት ትልቁ ለእኛ በሽታ። ክርስቶስ ሲያስተምር እኮ ደቀ መዛሙርቱን እግር ካጠበ በኋላ ወረድ ብሎ ትሕትና ነው ያስተማረው። ትሑት ካልሆን ትዕቢት በነገራችን ላይ የህዝቦቻችን ችግር ምን ታውቃላችሁ? ቤተ ክርስቲያን ያለኛ አትቆምም ብለን እናስባለን። ምን ይቀርባታል ቤተ ክርስቲያን? እኛ እንወርድ ማለት ቤተ ክርስቲያን አልኖረች ማለት ትቀጥላለች። ትዕቢት ሊጠናወተን አይገባም። ትሑት ስንሆን ነው ቤተ ክርስቲያን እጅ መያየተን ምንቀጥል እንችላል። ከእኛ መካከል እኮ ቤተ ክርስቲያን የማያስፈልጋት አንድ ሰው የለም። ደግሞ ከእኛ አንድ ጉልበት ልምድ የሚጎልባት ነገር የለም። እግዚአብሔር ለእያንዳንዳችን ቤተክርስቲያን እናገለግል ትንሽ መሬት ሰጠናል። ያችን ይዘን ስንመጣ እያንዳንዳችን በትህትና ካበረከትናት ይህን ህንጻ እኮ የሰራችሁት አባቶች ምዕመናን፣ እናንተ እኮ ትንሽ ምሳን ካወጣችሁ እኮ ነው። አንድ ሰው እንኳን ለምን የሰራው? ዋናው ነገር ፍቅር ይኑረን፣ ትህትና ይኑረን። እያንዳንዳችን የራሳችን ድርሻ አስተዋጽኦ ካደረግን ምንም ነገር ከመካከላችን ለሌሎች የሚቀርቡብን ሌሎች ወይ እነሱ ማፍቅራቸው ተብለን እግዚአብሔር እናስመስል ይሆናለን። አነሳስቶ ያስጀመረኝ ሀሳብ ያስፈጸመኝ ሁሉ እግዚአብሔር ክብር ምስጋና ይግባው። በስብሐት ለእግዚአብሔር።